ያማቸዋል። እቺ ጤና የላትም። ትዳሯን መቼስ ትዳሯ ይበጠበጣል። ልጅ ወልዳለች። ስንት ነገር አለ። ማን እኔ ነኝ። ማን አንተ እንዲያርቀው እኔ ዛር መንፈስ መርምሩ። ያው ስትመረምሩ ምንድነው? ትጾማለች፣ ትጸልያለች፣ ትሰግዳለች፣ ስጋ ደግሞ ትቀበላለች። አቃጠለችኝ ነው። ስለዚህ ትምህርቱ ምንድነው? ንስሐ ግቡ፣ ጾሙ፣ ጸልዩ፣ ስጋው ደግሞ ተቀበሉ። በቃ ብዙ ነገር ጠላ ሲጠመቅም በወረንትቻ ይላሉ። ወንዝ ላይ ያለ እዛ ላይ ይጣላል። ሳር ተውዛን እንትን ይላሉ። ያንን አውቃለሁ። አትሳለም መስቀሉ እኔ ህብረት የለም ከመስቀል ጋር አልሳለምም። አዎ ግን እንዴት ነው ከቤተሰብ ላለ መንፈስ ወደ ራስሽ የምታመጪው? ከቤተሰብ መጣ? ከቤተሰብ ነው የተሰበሰቡ። እዛ ላይ ነው ያለው። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። እሺ አንተ ስማ፣ አቤት። ምን አድርግ ተብለህ ነው? እንዳትኖር አድርጋት። እንዳትኖር አድርጋት? አዎ። ስንት ዓመት ሆነ ከገባ? ብዙ ዓመታችን ነው። ብዙ ዓመታችን ነው። ለምንድን ነው እንዳትኖር የተባለው? በቃ ህይወቷ እንዲጠፋ ነው። ለምን? እኔ እንጃ። እኔ አላውቅም። ተልከህ ነው ነዛ? አዎ አዎ። እኔ እንዴት ነህ እንጃ ትላለህ? ስራ ተሰጥተው ነው? አዎ አዎ። ሰው ነው የላከህ? አዎ ተልከን ነው። የጎረቤትና የቤት ስም እንዳጠራ የጎረቤት ነው ጓደኛ የጓደኛ እሺ እንድትሞት አዎ እሷ ምን አርጋ እሷ ምንም አታረግም ለሰው ጥሩ ነች እሷ እንደውም ለሰው ጥሩ ነች አዎ እና ለሰው ጥሩ የሆነ ሰው መኖር የለበትም እንዴ በቃ እኛ ተልከን ነው ስራችን ነው ምን እናርግኛ ያው እንግዲህ አጋንንቱ ስራው ነው ስራውን የሰጠው ደግሞ ሰው ነው ግደል ብሎ የላከው ሰው ነው ይሄ እንግዲህ ጓደኛ ግደል ብሎት አሁን ክፋታችን ካጋንንቱ እኮ ብሷልና መንፈሱ እኔ እንጃ ይላል ለምን ትሙት ብለው እንደላኩኝ እኔ አላቅም ይላል ደግናት ሰጣለች ምስኪን ናት የዋህ ናት እኛ ደግሞ ግደል ተብለን ነው የተላክነው ስራው ነው ይሰራል ስራው የኛ ስራ ደግሞ መንበርከክ ነው ደግነታችን ማቆም የለብንም ሁሌም ደግነታችን መቀጠል አለብን እናት ያላላችሁ አዎ እንሄዳለን ስንት አመት ቆያችሁ ብዙ አመታችን ነው በጣም ብዙ አመት ረጅም አመት ነው እና ብዙ አመት እንዴት ቆያችሁ እናንተ ሳትሄዱ እንደዚሁ በቃ የሷ የዋህነት ነው እንትን አልቻልንም በቃ እሷን መግደል አይ እንዴት ቆያችሁ ነው ምንም እሷ አንዳንዴ የቤተ ክርስቲያን ሄዳ ጸሎት ታደርጋለች ትማጸናለች ታለቅሳለች እሺ በቃ ይሄ ነገር ነው እኛን እንትን ያለን ያሳዛችሁ አይ እንዴት ቆያችሁ እየሸወራችሁ ጸበል ስትገባ እንዴት ነው ያለሽ እንትን አትልም አይ ጸበል ስትገባ እንዴት ነው አንተ እስከዛሬ ያልወጣው አልወጣ አንዴ ጮኸች ምንም ላቀቅ ያለው አለ ግን አለን አንተ አላችሁ አልሄዳችሁ እሺ ተዘጋጃው ትሄዳለህ ትቆያለህ እሄዳለሁ ትሄዳለህ በማስም ትሄዳለህ በተክልዬ ስም በጻድቁ ስም ጻድቁ ናቸው ያዙ ተዘጋጃ ላይ በኢየሱስ ክርስቶስ ስም በድንግል ማርያም ስም በድንግል ማርያም ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በጻድቁ ስም በአቡነ ተክለ ሃይማኖት ስም በአቡነ ተክለ ሃይማኖት ስም ለዘላለም ሲኦል ታስረናል ለዘላለም ሲኦል ታስረናል እስኪ መስቀል ተሳለም እስኪ መስቀል ተሳለም ትችላለህ መስቀል መሳለም እስኪ እስኪ ያሳልሙት እስኪ ያሳልሙት መስቀል እስኪ ተሳለም እስኪ መስቀል ናሲ ግድ የለም መስቀል ተሳለም ነው መስቀል ምን ይርበታል ከመስቀል ጋር ምን ይርበታል አይ ግድ የለም መስቀል ተሳለም መስቀል ኃይላችን ነው መስቀል ቤዛችን ነው መስቀል የህይወታችን ምልክት ነው ጌታችን ስለኛ መከራ የተቀበለበት ምልክት ነው አሁንም አባቶቻችን መከራን የሚቀበሉበት ስለናንተ መዳን ብዙ ስቃይ የሚያዩበት ምልክት ነው ይሄን መስቀል በአባቶች እጅ ላይ ስታዩ በፍቅር ተሳለሙ እየሰማችሁ ነው ስራታስ ይሄው መስቀሉን መሳለም አይችልም እኮ አጋንንት መስቀል የመሳለም አቅም የለው አትሳለም መስቀሉ እኔ ህብረት የለም ከመስቀል ጋር አልሳለምም አዎ ግድ የለም መስቀል አሳለም አልሳለምም እሷ ልጅቷ ትፈልጋለች እሷ ልጅቷ ትሳለም ከፈለገች እንዲህ በቀላሉ አትዩት አባቶቻችን በእጃቸው ይዘው የሚንቀሳቀሱት መስቀል እናንተ ለመባረክ ሲያስተምሩ አልሰማችሁ ባለፈው ምንድነው ያሉት አቤቱ ህዝብን አድን ርስትን ምን አድርግ እግዚአብሔር በአባቶቻችን ላይ ሆኖ ህዝቡን ያድናል ርስቱን ይባርካል
ስለዚህ ለመዳን ለመባረክ በመንፈሳዊ ህይወታችሁ ውስጥ የሚገጥማችሁን መከራ ፈተና በጸጋ ተቀበሉ። መስቀሉን ተሳለሙ። መስቀሉ ህይወት ነው። መስቀሉ መድኃኒት ነው። ይኸው በተግባር እግዚአብሔር እንግዲህ እያሳየን ነው። ስለዚህ ለመስቀል ያለን ፍቅርና ክብር ከፍ ላቅ ያለ መሆን አለበት። ሌላ ደግሞ አለ መስቀሉን የሚዋጋና መስቀሉን የሚጣላ መስቀሉን የሚቃረን ኃይል ደግሞ አለ። የካሃዲው መንፈስ ነው፣ የመናፍቁ መንፈስ ማለት ነው። ምን ችግር አለ መስቀል በተሳለማተ? አልሰለም። እኔ ከመስቀል ጋር ህብረት የለኝም። ቆይ እኔ የምልህ ምንድን ነህ አንተ? እኔ ዛር መንፈስ ከቤተሰብ ውስጥ ዛር መንፈስ። መቼ ነው የመጣው ወደ እሷ? ከዛ ተስቤ ነው የመጣው። እሷ ሁሉም ነገር ጨርሳለች፣ ንስሐ ገብታለች፣ ቆርባለች። ሁሉም ነገር ከቤተሰብ ሙሉ ሁሉም ነገር አጠፍቻለሁ። ቤተሰቦች ሙሉ በቃ ምንም የለም፣ ባዶ አድርጌያለሁ። ቤተሰብ ሁሉ ብዙ ነገር እሷ እዚህ ልጅ ላይ አለ፣ ብዙ ነገር መተት አለ፣ ሁሉም ነገር ሸኛች። በቃ ሄድን በቃ በየቀኑ እየሰገደች ይግዳል በራት ሁሉ ጊዜ ወዮ እየሰገደች ነው እየሰገደች ቅዱስ ቁርባን የተቀበለች አቃጠለች። ተረበቀዱሪው ይኸው ከቤተሰብ ተሰብስበን ነው የቆምኩ። በቃ አልቻልኩም። ከቤተሰብ መጣ? ከቤተሰብ ነው የተሰበሰብኩ። እሷ ላይ ነው ያለው። በቃ ይሄ ነው አሁን እዚህ ጋር ይህንን ስራት ያዝ። ይህንን ፈውስ ይህንን ድነት የሚቃወሙና የሚጠራጠሩትን ከእነሱ ጋር ከመነታረክ ይልቅ መመርመር ነው። ምንድን ነው የዚህ አገልግሎት ፍሬው ምንድን ነው? መንፈስን ሁሉ አትመኑ መርምሩ ይለልን ይቃሉ። መመርመር የለብንም አለብን የለብንም? መርምሩ። ይኸው ስትመረምሩ ምንድን ነው? ትጾማለች፣ ትጸልያለች፣ ትሰግዳለች፣ ስጋ ደግሞ ትቀበላለች። አቃጠለችኝ ነው። ስለዚህ ትምህርቱ ምንድን ነው? ንስሐ ግቡ፣ ጹሙ፣ ጸልዩ፣ ስጋው ደግሞ ተቀበሉ። ያን ጊዜ እስካሁን የቆየ እናትና አባቶ ንስሐ አልገቡም። እስካሁን የቆየ እንጂ እሷ ብዙ ነው የተሸኘች። በቃ ብዙ በየጸበሉ ሁሉም ነገር ይጃል። እዚህም መጥቼ ነበርኩ፣ እዚህም ተሸኘው እንዳለ ሄድኩ። ግን አሁን የእናትና አባት ላይ ንስሐ አልገቡም ስለ እኔ ተደብቄ እህቷ ላይ ማለት ንስሐ ስላ ቆይ ከአረብ ሀገር አመጥቼ የታለች እህቷ? ምግብ አስከልክዬ ምን አድርጌ አመዳዝ መስዬ እሷ በዛ ጸሎት ነው የመጣች። በዛ ስለታሳለች ለግዳለ ነዚህ እሺ እናቱ አሁን አንሳ፣ ከእህቷ ላይ አንሳ። አንቺቻለሁ ማታ አነሳች እንዳለ ሰበሰበች። የቤተሰብ ሁሉ ሰበሰበች። እሷ ሰበሰበች። በቃ እኔ መሄድ በቃ ቤተሰቡም ንስሐ ሊገቡ ነው። በቃ ተዘጋጁ ሁሉም። አሁን ቆይ እኔ የምልህ እንዴት ነው የሰበሰበችው እሷ? ከቤተሰብ እሷ ላይ ሲሰግዱ ማታ ሲሰግዱ ሳበች። ሁሉም ቤተሰብ ላይ ሳበች ነው ወደ እሷ ራሷ አረገች። እንዴት ሳበች ማለት አልገባኝም። እስቲ አስረዳኝ። እንደዚህ ወሰደ። በቃ መንፈሱ ወደ እሷ መጣ። በቃ ያው እንግዲህ የነቃ ትውልድ እንደዚህ ነው። እየሰገዱ ከቤተሰብ ላይ ያለ መንፈስ ማንሳት። እግዚአብሔር እኮ ነው የሚሰራው። እምነታችሁ ነው። እምነታችሁ ስታምኑ ቤተሰብ ላይ ያለ መንፈስ ወደ እኔና እና ጸበል ሲሄድ ትሸኛለህ ብላችሁ እየሰገዳችሁ ቤተሰብ ላይ ያለን ወደ እናንተ ብታደርጉ ስትመጡ ከዚህ ይሸኛል። እሺ የወንድሜ ልጆች ናቸው። የእርሶ ወንድም ልጆች? የወንድም ልጆች ናቸው። በጣም ተሰቃይቷል ልጁ። አንድ ልጅ ነበረው፣ እሱም ጠፋ። የወንድም ልጅ ማለት እርሶ አክስት ኖት ማለት ነው? እኔ ጋር ያሉት የመጡት ሲታመሙ ነው የመጡት። እሷ በ3ኛ ወሯ ነው የመጣችው። አረብ ይታመማሉ፣ ያማቸዋል። እቺ ጤና የላትም። ትዳሯን በቲስ ትዳሯ ይበጠበጣል። ልጅ ወልዳለች። ስንት ነገር አለ። ማን እኔ ነኝ። ማን አንተ እንዲያርከው? እኔ ዛር መንፈስ ቁጥጥ ሁሉ እየሰበሰብኩ እኔ ነኝ። አባትየው ላይ እንደፈለግ ልቡን ድፍን አእምሮውን ድፍን አድርጌ ነው። አእምሮ ድፍን? አዎ። እሺ ምንም በቃ ምንም እንደፈለጉ ነው የሚጫወተው እሱ። ይሄን መረጃ አለው እርሶ መንፈስ መሆኑን ያውቃሉ? አውቃለሁ። የቤተሰብ ጣጣ ነው አውቃለሁ። ጣጣ ያውቃሉ? አመቺሳ ምናምን ነው ቤተሰቦቻችን በአመቺሳ ነው እንትን። እኛ ራሳችን የራሴ በአመቺሳ ልጅ ነኝ። አመቺሳ? አዎ። እንግዲህ ባላዛ ስቆርብ ነው ንስሐ ገብቼ ነው እንትን ያልኩት። አመቺሳ ማለት በዚህ በኦሮሚያ አካባቢ እንደየባህሉ አለ፣ በነገራችን እንደየሀገሩ አለ። በኦሮሚያ አካባቢ ልጆች ሲወለዱ እንደ ባህል ይቆጠራል እና ልጆችን ያሳቅፋሉ። ይሁን የሚያጠጧቸው ነገር አለ። እዛ ልጁ ልክ እንደ ክርስትና ልጅ ማለት ነው። ደግሞ መንፈሱ የራሱ ማሰራር አለ፣ የራሱ ልጅ ለማድረግ። አሁን እንደሰማችሁት እናታችን የአመቺሳ ልጅ ነኝ አሉ ነበሩ። የአመቺሳ ልጅ ንስሐ ገብተው ስጋ ወደሙ ስለተቀበሉ አሁን አይደሉም። ክርስትና ከመነሳታቸው አስቀድሞ ነው አመቺሳው የሚገባው አይደለ?
በፊት ራሱ ስትወልድ ላም ስትወልድ መጀመሪያ ቅቤ ለዛ ነው የሚሄደው። በቃ ብዙ ነገር ጠላ ሲጠመቅም በወረንትቻ ይላሉ፣ ወንዝ ላይ ያለ እዛ ላይ ይጣላል። ሳር ረጭተው እዛ እንትን ይላሉ። ያንን አውቃለሁ እኔ በደንብ ነው የማውቀው። ይሄ በማህበረሰብ ውስጥ ተደብቆ ያለው የአምልኮ ስርዓት ነው። እንግዲህ ገና የእግዚአብሔር ልጅ ከመሆናችሁ በፊት አስቀድማችሁ የእርሱ የመንፈሱ ትሆናላችሁ። የስላሴ ልጅነትን ደግሞ ጸጋም ታገኛላችሁ። ስለዚህ መንፈሱ በራሱ አካሄድ ከልጅነት ጀምሮ በቃ ኑሯችሁን በሙሉ የራሱ ያደርጋል። በሽታ፣ ችግር፣ ጭንቀት፣ ትዳር ላይ፣ ስራ ላይ፣ ህይወት ላይ ዘመናችሁን በሙሉ ይቆጣጠራል ማለት ነው። በዚህ በኩል መንፈስ ቅዱስ ይፈልጋችኋል፣ እንድትንበረከኩ ይፈልጋል። ግን የስግደት ጊዜ አይሰጣችሁም። እንዳትሰግዱ በቃ ጉልበታችሁን ይዛል፣ ጤናችሁን ይነሳል ማለት ነው። እሺ አሁን ቴራለ ትቆያለህ? ኧረ እሄዳለሁ። እኔ ምንም አልፈልግም። እሄዳለሁ። ደክሜያለሁ። በቃ እንዲህ ማለት አለበት መንፈሱ። መሄድ እፈልጋለሁ ማለት አለበት። እየሰማችሁ ነው? እየሰማችሁ ነው? መንፈሱ መሄድ እፈልጋለሁ ማለት አለበት። ምን ይሰማል? ምንም አይሰሙ። የዚህ ከዚህ አሁን ቆምቶ ሌላ ነገር የሚያወራው ወራጭ ከዚህ ወጡ ምንም ሌላ ወሬ እኮ አይሰሙ። እኛ አለና በየቤቱ በየልቡ ውስጥ አለን። ልጅ አለችኝ ስራ ያላት ትመጣለች። ምንም ጤና አትሰጠኝም። የእሱ እናት ናት። በቃ በሳጫለሁ፣ ብስጭት ታደርገኛለች። ሰላም አትለኝም። ምንም ነገር አንግባባም በቋንቋ። እሷ ግን ከመጣች እንሰግዳለን፣ እሷም ትጸልያለች። እንደዚህ ታደርግና እንትን ትላለች። በቃ እኔ ደግሞ እንደዛ ስትል ምን እንትን አላትና ነው ዝም ብላ ነው ላለው በራሴ ማለት ነው። እና በቃ ምንም ተሸጋጅ ምንም አልፈልግም። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ እናታችን በቅዱስ ኪዳነ ምሕረት ስም ሁላችንም ከቤተሰብ ለቀን ዳግመኛ አልመለስ ለዘላለም ሲኦል ታስረናል። ሰባቶች ነው እግዚአብሔር ይገስጽ። ደህና ነሽ? መስቀል ተሳለም። ይኸው እንዲህ ነው በቃ። ይኸው አገልግሎቱ እናንተን ከአጋንንት እስራት ነፃ እንድትሆኑ ማድረግ ነው። ወደ አባቶች ማቅረብ ነው። ወደ መስቀሉ ማቅረብ ነው። ደህና ነሽ? እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነው ውጊያው? ውጊያው ከባድ ነው፣ እግዚአብሔር ይመስገን። እንዴት ነው ቤት ውስጥ ያላችሁ አምልኮን ምን ይመስላል እስቲ? በጣም ከባድ ነው። ተሰግዳላችሁ? አዎ፣ አንድ ላይ ተሰብስበን ጸሎት እናደርጋለን። እሺ፣ እግዚአብሔር ይመስገን ደህና ነኝ። በጋራ ተሰግዳላችሁ? አዎ። እንዴት ነው ከቤተሰብ ላይ ያለ መንፈስ ወደ ራስሽ የምታመጪው? እና በቃ ጸሎት ስናደርግ በህብረት ጸሎት ስናደርግ መንፈሱ በቃ ያዘዘኛል፣ መልአኩ ያዘዘኛል። ከዛ ከነሱ ጋር ተስቦ ወደ እኔ ይመጣል። ከዛ በቃ ይታሰራል። ከዛ ሁሌ በቃ እንደዚህ እያለ ብዙ ነገር ነው የተሸኘ መንፈሱ ማለት ነው። ዛሬ ግን ማታ ላይ ጸሎት በህብረት ስናደርግ እሷ ደግሞ 3 ቀን ነው ከመጣች። ከዛ ከአረብ ሀገር እዛ ነው የምትኖረው። እዛ ነው የሄደችው። ቅርብ ጊዜ ነው የሄደችው። በ2 ወር ውስጥ ነው ተመልሳ የመጣች። ከዛ እሷ ህብረት ጸሎት ስንጀምር ከዛ እኔ በቃ እንትን አለኝ አዛጋኝና እንትን አለ ቀየረኝ። በቃ ራሴ እንትን ይለኛል፣ ግን ከዛ እንትን ይለኛል። አታስታውሽ በዛ ላይ ነው? አዎ። ከዛ በኋላ እንትን አይለኝም። አዎ። ምንድነው ቤተክርስቲያን የምንቀደስባት ስፍራ ናት። ቤት ደግሞ የአምልኮ ስፍራ ነው፣ መባረኪያ ቦታ ነው። ስለዚህ በቤታችሁ ስገዱ ለእግዚአብሔር። እሺ፣ እየሰማችሁ ነው? ስገዱ። እየሰገዳችሁ ነው?